ሰላም ዛሬ የመጣሁበት ዋና ዓላማ ምንድነው? ፖፖ ላይ 1000 ኮይን የምታገኙበት መንገድን ለማሳየት ነው። ቀጥታም ታደርጋላችሁ እንደኔ ላይቭ ከመግባታችሁ በፊት ፕሌይ ስቶር ላይ ሄዳችሁ ስልካችሁ ስክሪን ሪከርድ ማድረግ ከሌለ ከፕሌይ ስቶር ላይ ገብታችሁ ስክሪን ሪከርድ አፕሊኬሽን ብላችሁ ዳውንሎድ ታደርጋላችሁ። ይለያያሉ፣ ብዙ አይነት ናቸው። ከዛ በመቀጠል ደግሞ እሱን ካወረዳችሁና ሬዲ ካደረጋችሁት በኋላ ፖፖ ላይ ትገቡና ላይቭ ትገባላችሁ። ላይቭ ትጀምሩና ከጀመራችሁ በኋላ በመሃሉ ገብታችሁ እዛች አፕሊኬሽኗ ላይ ትገባላችሁ። አንዳንድ ስልክ የላቸውም ያላችሁ ደግሞ አፕሊኬሽኑ ከላይ ኖቲፊኬሽን ባሩ ላይ ወረድ ታደርጉትና እሱ ላይ ትገባላችሁ ማለት ነው። ቀጥታ ከገባችሁ በኋላ ያንን ታስጀምሩትና አፕሊኬሽኑን ስክሪን ሪከርዱን ተመልሳችሁ እዚህ ላይ ፖፖ ላይ ትመጣላችሁ፣ ታስጀምሩታላችሁ። የሚበቃችሁን ያህል ሪከርድ ካደረጋችሁ በኋላ ምን እንደምታደርጉ እንግዲህ ያው ሩሉ አለ የፖፖ ላይ ማድረግ ያለባችሁ። እሱን አንብቡት። ያልጠየቃችሁት አለ መጠየቅ ትችላላችሁ፣ ያልገባችሁ ካለ መጠየቅ ትችላላችሁ። እና የምትፈልጉትን ያህል ካደረጋችሁ በኋላ ታቆሙትና ከላይ ወጣችሁ ዩቲዩብ ላይ ፖስት አደርጋላችሁ። ፖስት ያደረጋችሁት ቪዲዮ እሱን ስክሪንሾት እና ሊንኩን ታመጡና ፖፖ ላይ ፖስት አደርጋላችሁ። ከዛ በኋላ ነው ሪቪዋችሁ ታይቶ 1000 ኮይን የምታገኙት ማለት ነው። ለማቻችሁ ጆይን ማድረግ ትችላላችሁ። ስማርት ኤጀንት ወይም ደግሞ 4946 4912 4614 ላይ ወይም ስማርት ኤጀንት ብላችሁ ሰርች ማድረግ ትችላላችሁ ፖፖ ላይ። ቻው